አዲስ ኮምፒውተር ለመግዛት ሱቅ ስትሄዱ ወይም ኢንተርኔት ላይ ስታስሱ ሁልጊዜ የሚታያችሁ ስሞች አሉ። ኮር i3፣ ኮር i5፣ ኮር i7 እና ኮር i9። ብዙዎቻችን ቁጥሩ ሲጨምር አቅሙና ዋጋው እንደሚጨምር እናውቃለን። ግን በእርግጥ በመካከላቸው ያለው ልዩነት ምንድን ነው? ለእርሱ ስራ ትክክለኛው የትኛው ነው? ዛሬ በዚህ ቪዲዮ እነዚህ የኢንቴል ስሞችን ምን ማለት እንደሆኑ፣ የትኛው ላንተ ስራ እንደሚስማማህና ሱቅ ሄደ አላስፈላጊ ወጪ እንዳታወጣ ማወቅ ያለብህን ነገሮች በግልጽ እንነጋገራለን። ሰላም ጤና ይስጥልኝ፣ ቴክዊዝ ኤቲ ነኝ። እንኳን ወደ ቻናሌ በሰላም መጣችሁ። ለቻናሉ አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ይሁኑ። በቀጥታ ወደ መጀመሪያው ነጥብ እናልፋለን። አስቀድመን ስሞቹን ከማየታችን በፊት ሲፒዩ ሲነሳ ማወቅ ያሉብን መሰረታዊ ቃላት አሉ። እነሱም ኮር፣ ትሬድ፣ ክሎክ ስፒድ ኤንድ ካሽ ናቸው። እነዚህ ሶስት ቃላት የፕሮሰሰር ወይም የሲፒዩን የፍጥነትና የማቀነባበር አቅም የሚወስኑ መሰረታዊ የሃርድዌር መለኪያዎች ናቸው። ኮር ወይም ትሬድ የምንለው ፕሮሰሰሩ በአንድ ጊዜ ምን ያህል ብዙ ስራዎችን መከፋፈልና ማስተናገድ እንደሚችል ይወስናሉ። ክሎክ ስፒድ ደግሞ እያንዳንዱን ነጠላ ስራ ምን ያህል በፍጥነት ማጠናቀቅ እንደሚችል ያሳያል። ካሽ ደግሞ ፕሮሰሰሩ መረጃዎችን ለማግኘት የሚጠቀምበት እጅግ ፈጣኑ የአጭር ጊዜ ማስታወሻው ነው። የእነዚህ ሶስቱ ቃላት ግንዛቤን ከያዝ ወደ መጀመሪያው ነጥብ ማለፍ እንችላለን። መጀመሪያ አንድ ትልቅ የተሳሳተ ግንዛቤን እናስወግድ። ብዙ ሰው ኮር i3 ማለት 3 ኮር አለው፣ i5 ማለት ደግሞ 5 ኮር አለው ብሎ ያስባል። ይህ ፍጹም ስህተት ነው። እነዚህ ቁጥሮች የኮር ብዛት ሳይሆን የኢንቴል ክላስ ወይም የጥንካሬ ደረጃዎች መለያዎች ናቸው። የመጀመሪያውን ስናይ ኢንቴል ኮር i3፣ ይህ የኢንቴል መደበኛ ፕሮሰሰሮች መግቢያ ወይም መሰረታዊ ደረጃ ኢንታየር ሌቭል ፕሮሰሰር ነው። ዋጋቸው በጣም ተመጣጣኝ ሆኖ ለዕለት ተዕለት ቀላል የኮምፒውተር ስራዎች እንዲያገለግሉ ተደርገው የተሰሩ ናቸው። ለምሳሌ ሶሻል ሚዲያን ለመጠቀም እንደ ወርድ፣ ኤክሴል የመሳሰሉትን ለመጠቀም ፊልሞችን የምናይበት እና የተለያዩ የዙም ስብሰባዎችን ማድረግ የምንችልበትና ቀለል ላሉ የቢሮ ስራዎች ያገለግላል። ይህን ኮር i3 መደበኛ ሲፒዩ ያለው ኮምፒውተር መግዛት ያለበት ተማሪ የሆነ ሰው፣ የምርምር ስራዎችን እንደ አሳይመንት ብቻ የሚሰራ ከሆነ ወይም ቢሮ ውስጥ ቀለል ያሉ እንደ ሪፖርት ያሉ ስራዎችን የሚሰራበት ከሆነ ኮር i3 በቂ ነው። ባትሪ ብዙ አይበላም፣ ዋጋውን በጣም ርካሽ ነው። እዚህ ጋር ልብ ማለት ያለብን ኮምፒውተር ስንገዛ ስሙ i3 ስለሆነ ብቻ ደካማ ነው ብለን ማሰብ የለብንም። ጄኔሬሽኑ እጅግ በጣም ወሳኝ ነው። ስለዚህ በጀታችን ውስን ከሆነና ለዕለት ተዕለት መደበኛ ስራዎች የምንጠቀመው ከሆነ ኮር i3 ኮምፒውተር በጣም በቂና ተመራጭ ነው። ሌላኛው ኮር i5 ነው። ኢንቴል ኮር i5 የኢንቴል መካከለኛ ደረጃ ወይም ሚድ ሬንጅ ፕሮሰሰር ነው። ለአብዛኛው የኮምፒውተር ተጠቃሚ ከመደበኛ የቢሮ ስራዎች እስከ ጌመሮችና ቪዲዮ ኤዲተሮች በዋጋውና በሚሰጠው ከፍተኛ አፈጻጸም ወይም ፐርፎርማንስ ምክንያት በዓለም ላይ እጅግ ተፈላጊና ተመራጭ ፕሮሰሰር ነው። ይህ ኮር i5 ምን ሊሰራ ይችላል ካል እስከ 1080 ድረስ ፉል ኤችዲ ቪዲዮዎችን ያለምንም ማቆራረጥ በከፍተኛ ፍጥነት ለማቀናበርና ቀለል ያሉ የ4K ቪዲዮዎችን ለመስራት ይጠቅማል። እንደ ጌሚንግ ያሉ በጥሩ ግራፊክስ እና ፍጥነት ለማጫወት ያስችልናል። ከፍተኛ ስራዎችን በአንድ ጊዜ ማከናወን ወይም ማልቲ ታስኪንግ እንድናከናውን ይጠቅመናል። ለምሳሌ በርካታ የክሮም ታቦችን፣ የቢሮ ሶፍትዌሮችን፣ የሙዚቃ ማጫወቻዎችን እና የዲዛይን አፕሊኬሽኖችን በአንድ ላይ ከፍቶ ያለምንም መጨናነቅ እንድንጠቀም ያስችልናል። እንዲሁም ለሶፍትዌር ዲቨሎፐሮች፣ ፕሮግራመሮች ኮዶችን በፍጥነት ለመጻፍ፣ ለመፈተሽ እና ለመጫን ኮምፓይል ለማድረግ ያስችለናል። ይህንን ኢንቴል ኮር i5 ኮምፒውተር መግዛት ያለበት ኮዲንግ ወይም ፕሮግራሚንግ የሚያጠና ከሆነ፣ ፍጥነት የሚወድ ከሆነና ኮምፒውተሩ ለረጅም ዓመታት እንዲያገለግለው ከፈለገ ኮር i5 ለአብዛኛው ሰው ምርጡ ምርጫ ነው። ሌላኛውና ሶስተኛው ኮር i7 ነው። ኢንቴል ኮር i7 የኢንቴል ከፍተኛ ደረጃ ወይም ሃይ ኤንድ ፕሮሰሰር ነው። ይህ ፕሮሰሰር የተሰራው ለተራ ተጠቃሚ ሳይሆን እጅግ ፈጣን አፈጻጸም ለሚፈልጉ ባለሙያዎች፣ ለከባድ ቪዲዮ ኤዲተሮች፣ ለሶፍትዌር ኢንጂነሮች እና ለከፍተኛ ጌመሮች ነው። ኮር i7 እጅግ ከባባድና ፕሮፌሽናል ስራዎችን ያለምንም እንግልት ያከናውንልናል። ለምሳሌ ፕሮፌሽናል 4K ቪዲዮ ኤዲቲንግ
የ4K ቪዲዮ ኤዲቲንግ በበርካታ ሌየሮች የከለር ግሬዲንግ ስራዎች እና የአፍተር ኢፌክት ቪዥዋል ኢፌክቶችን ጨምሮ ያለምንም መቆራረጥ በቅጽበት ለማሰራት ያስችለናል። ያኛው እጅግ ከባባድ የኮምፒውተር ጨዋታዎችን በከፍተኛ ግራፊክስ ጥራት የተጫወቱ በተመሳሳይ ሰዓት ቪዲዮውን ቀጥታ ኢንተርኔት ላይ ለተመልካቾች ለማስተላለፍ ላይቭ ስትሪም ለማድረግ የሚያስችልን የሲፒዩ የደረጃ አቅም አለው። ሌላኛው 3D ሞዴሊንግ ኤንድ ሬንደሪንግ ነው። እንደ ብለንደር፣ ማያ፣ አውቶካድ እና ሪቫይት የመሳሰሉትን የኢንጂነሪንግ እና የዲዛይን ሶፍትዌሮችን በመጠቀም ከባድ የ3D ዲዛይን ስራዎችን በፍጥነት ለመስራት ያስችለናል። ይህንን ኮር i7 የሲፒዩ አይነት መግዛት ያለበት ፕሮፌሽናል ቪዲዮ ኤዲተሮች፣ መሐንዲሶች እና የጌም አፍቃሪያን። ዋጋው ውድ ቢሆንም ፍጥነቱ ግን አስደማሚ ነው። ስራችን ላይ ከፍተኛ ጥራት ያላቸውን የ4K ቪዲዮችን የምናቀናብር ከሆነ እና በጀታችን የሚፈቅድ ከሆነ ኮር i7 ለረጅም ዓመታት ያለምንም መጨናነቅ የሚያገለግለን እውነተኛ የኃይል ምንጭ ነው። ሌላኛው ኮር i9 ነው። ኢንተል ኮር i9 የኢንተል የመጨረሻው የኃይል ጣሪያ እና እጅግ ከፍተኛው ደረጃ ኤክስትሪም ሌቭል የሚባለው ፕሮሰሰር ነው። ይህ ፕሮሰሰር የተሰራው ለተራ ተጠቃሚዎች ወይም ለመደበኛ ቢሮ ስራ ሳይሆን ሰከንድ ሳይባክን እጅግ ግዙፍ መረጃዎችን በፍጥነት ማቀናበር ለሚፈልጉ ባለሙያዎችና ከፍተኛ የቴክኖሎጂ ተጠቃሚዎች ነው። ይህ ፕሮሰሰር ሊሰራ የሚችላቸው እጅግ ከባድ ላሉ የ8K እና 4K ቪዲዮ ኤዲቲንግ ጥሬ የቪዲዮ ፋይሎችን በ8K ጥራት በርካታ ተደራራቢ የቪዥዋል ኢፌክቶችን እና የከለር ግሬዲንግ ስራዎችን በአንድ ላይ ያለምንም ማቆራረጥ ሊያሰራን የሚችል ፕሮሰሰር ነው። እንዲሁም ከባድ የ3D አኒሜሽን እና ሲኒማቲክ ሬንደሪንግ እንደ ብለንደር፣ ሲኒማ 4D ባሉ ሶፍትዌሮች የተሰሩ የ3D ምስሎችን እና አኒሜሽን በጥቂት ደቂቃዎች ውስጥ ረንደር አድርጎ ለማውጣት ይህንን ሊገዛ የሚችለው ጊዜ ገንዘባቸው የሆነ ከፍተኛ ባለሙያዎችና ስቱዲዮ ያላቸው ብቻ። ዋጋው በጣም ውድ ነው። በተጨማሪ ከፍተኛ የባትሪ ጉልበት ይበላል። ኮምፒውተሩም እንዳይሞቅ ትልቅ ማቀዝቀዣ ወይም ኩሊንግ ሲስተም ይፈልጋል። ስራ ላይ ከፍተኛ በጀት ያለን እጅግ ከባዱ የ3D አኒሜሽን ወይም የቪዥዋል ኢፌክት ስራዎችን የምንሰራ እና ጊዜ ከገንዘብ በላይ ይበልጣል የምንል ከሆነ ብቻ ኮር i9 ምርጡ ምርጫ ነው። አሁን አራቱንም የፕሮሰሰር አይነት ካየን በመጨረሻም ትልቁና ነጋዴዎች የማይነግሩህን ሚስጥር ልንገርህ። በጭፍኑ ኮር i7 ስለሆነ ይህ ኮምፒውተር ይበልጣል ብለህ እንዳትገዛ። ለምን ካልከኝ ለምሳሌ የዛሬ 7 ወይም 8 ዓመት የወጣ ኮር i7 ኮምፒውተር ዛሬ ካለው አዲስ ኮር i3 ወይም ኮር i5 ፕሮሰሰር ጋር ሲወዳደር በጣም ደካማ ነው። ኢንተል በየዓመቱ አዲስ ጄኔሬሽኖችን ያወጣል። ስለዚህ ኮምፒውተር ስትገዛ ከi3 ወይም ከi7 በተጨማሪ ከተቻለ ከ11ኛ ጄኔሬሽን በላይ መሆኑን አረጋግጠህ መግዛት አለብን። ምክንያቱም የሚወስነው i3፣ i5፣ i7፣ i9 መሆኑ ሳይሆን ዋናው ነገር ጄኔሬሽኑ ላይ ትኩረት ማድረግ አለብን። በአጭሩ ለማጠቃለል ያክል ለቀላል ስራ፣ ለተማሪ እንዲሁም ዝም ብሎ ፊልም ለማየት ለቀላል የቢሮ ስራ ኮር i3 ተመራጭ ነው። ሁለተኛው አስተማማኝ ፍጥነት ከፈለጉ ለኮዲንግ፣ መካከለኛ ቪዲዮ ኤዲቲንግ እና መካከለኛ ስራዎችን ለመስራት ኮር i5 በጣም ተመራጭ ነው። ለፕሮፌሽናል ቪዲዮ ኤዲቲንግ፣ ከፍተኛ ጌሚንግ እና ስትሪሚንግ፣ 3D ሞዴሊንግ ኤንድ ሬንደሪንግ ሶፍትዌር ማበልጸግ እና ከባድ ጌሚንግ ለነዚህ ስራዎች ከተፈለገ ትክክለኛው ምርጫ ኮር i7 ነው። እጅግ ከባድ የ8K እና 4K ቪዲዮ ኤዲቲንግ፣ ከባድ የ3D አኒሜሽን እና ሲኒማቲክ ሬንደሪንግ፣ የአርቲፊሻል ኢንተለጀንስ እና ማሽን ለርኒንግ እንዲሁም ለከፍተኛ ረንደር ስራዎች ከተፈለገ ደግሞ ኮር i9 ምርጡ ምርጫ ነው። ነገር ግን ኮምፒውተር ስትገዙ ማወቅ ያለባችሁ ዋናው ሚስጥር የፕሮሰሰሩ ትውልድ ወይም ጄኔሬሽኑ ነው። ለዛሬ የነበረን መረጃ ይህንን ይመስል ነበረ። ቪዲዮው ጠቃሚ መረጃ እንደሰጣችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። ላይክ እና ሰብስክራይብ ማድረጉ እንዳይረሱ። መልካም ቆይታ